Malo maldo makaga mogofa yelo Mahe galbaisa Ufaita dishachi deraso malo Mahe galbaisa Mahe majarada adil eda alo Mahe galbaisa Muze pe papa be mango be kamalo Mahe galbaisa Malo maldo makaga mogofa yelo Mahe galbaisa Ufaita dishachi deraso malo Mahe galbaisa Mahe majarada adil eda alo Mahe galbaisa Muze pe papa be mango be kamalo Mahe galbaisa Nashiki nashaga mogo faisa Tanara yete tabile jedisa Mana zamboy Adena Hit Sur Nut Siko katsara urimiza malosa udatse Motes maita natala gabe takajina datse Ada Irtata Melon naisi Gamu gufa Mata zaisi Taya dona Dusi aisi La motsofa Ai adise Irtata Melon naisi Gamu gufa Mata zaisi Taya dona Dusi aisi በመጀመሪያ እንኳን ወደ ጋሞ ወደ ዶርዜ ሀይዞ ባህላዊ መንደር መሰራ መጣችሁ። እናመሰግናለን። ያው በዚህ በዶርዜ ባህል አዲሱ እንግዳ ስንቀበል ያው እንደምታውቁት የዶርዜ ባህላዊ ልብስ ለብሰን እንደገና ደግሞ እጃችን እንደምታውቁት እርጥብ ሳር ነው የምንጠብቀው። የእርጥብ ሳር ያው ለእናንተ ነው ተሰራ። በጋሞ ባህል እርጥብ ሳር ማለት ብዙ መግለጫ አለ። የሰላም፣ የፍቅር፣ የአንድነትና የዌልካምም ጭምር ነው እና ከዚህ ቀጥሎ ወደ እነሱ ጋር ቀርብ ብላችሁ ሳሩን ትቀበላላችሁ እና ሳሩ ስትቀበሉ ደግሞ ያው ሳሩ እያላችሁ ነው የምትቀበሉ። ሳሩ ማለት ምን ማለት ነው? ሰላም Yelele Mada yelele Madi wotside Mada yelesa Mada yelesa Mada yelele Mada yelele Mada yelele Irtata Melon naisi Gamu gufa Mata zaisi Taya dona Dusi aisi La motsofa Ai adise Irtata Melon naisi Gamu gufa Mata zaisi Taya dona Dusi aisi La motsofa Ai yadise 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 La motsofa Yadise Yadise Ai yadise 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 Ai yadise ይባላል ሰሮ ቢያቻል እና እዚህ ጋር የምታዩት ዶርዜ ባህላዊ ቤት ነው። ቤቱ የተሰራው ከቀርከሃ ሲሆን ቀርከሃ ላይ ረጅም ቅርጽ ላይ ነጭ ነገር አይታችሁ እሱ ነገር ነው።
ልክ ቤቱ ላይ ከተሸፈነው ላይ ሲያረጅ እንደዚህ የራሱ ከለሩ ይቀይራል ማለት ነው። ይሄ ከታች ያለው አዲስ ነው እና እንደገና እዚህ ትልቁ ቤት ውስጥ ብዙ ክፍሎች አሉ ማለት መኝታ እናትና አባት፣ ለህፃናቶች የከብቶች ማደሪያ፣ እቃችን ስቶር ማድረግበት ክፍል፣ የዶርዜ ባህላዊ መጠጦች የሚሰሩበት ክፍል፣ ለእንግዳ የሚሆን ክፍልና ሳሎን ጭምራል እና እንደገና ቤቱ እንደምታውቁት በጣም ረጅም ነው አይደለ? ዶርዜ ላይ እንደዚህ ባህላዊ ቤት ስንሰራ ከ7 ሜትር እስከ 12 ሜትር ወደ ላይ ከፍ አድርገን ነው የምንሰራው። ያ ለምንድን ነው? ቤቱን ማለትም ቀርካውን ምስጦቹ ከታች ነው ይበሉታል እና ቤቱን ምስጦቹ ከታች ነው ሲበሉት ቤቱ ቀስ ያለ ያጠረ ይመጣል። ማለትም የወረደ ዝቅ ያለ ይመጣል። ቤቱ ያጠረ ሲመጣኛ ደግሞ በሩ አለች አይደለች? ቤቱ ከዚህ ሲያጥር እንቆርጣለን። ልክ ባጠረ ቁጥር እንቆርጣለን። ካልሆነ በሩ እንዳለ ይዘጋል ማንቆርጦ ሆነ እና ደግሞ አንድን ነገር እኩል ወይም ባላንስ አድርጎ ሊበላ የሚችለው ሰው ነው። እንስሳ መቼም አንድ ነገር እኩል አድርጎ ሊበላ አይችልም። ለምሳሌ እነዛ ምስጦች ቤቱን ከዚህ ሳይድ በጣም ከበሉት ቤት ወደ ተበላ በኩል ለመርቅ የሚታያ ከሆነ ከዚያው ከተቃራኒ ፓርት ቆፍረን እንቆርጠዋለን። ከዚህኛው ሳይድ ገፋ እናደርጋለን። ያለም ነው ባላንስ ለማድረግ ማለት ነው። ይኸውላችሁ ችኩሽ ናች ቤት የምሬን ለምናችሁ ማርያምን እቺ ቤት በፊት ስትሰራ ዋናው ቤት ልክ ነበር የተሰራችው። በዚህ ቤት ልክ ነበር የተሰራችው እቺ ቤት ምስጦች ተበሉት ነው እዚህ ቤቱ ያጠረ ይወረደ ይመጣል። ያ ቤት ናት 83 ዓመት አልፏል። እንደገና ሁለተኛ የምንታገው በባህላዊ ጭፈራ ቤቢ ወደዚህ መንደር የመጣላችሁ ያላችሁ መንገድ ላይ ህፃናት ጭፈራ እንደዚህ ያሉ ባህላዊ ጭፈራ አሁን ለምሳሌ ወደ ሰሜን አክሮስ ሄዳ ውስጥ ነው የምንለው። እንደገና ወደ ታች እኛ ጋር ደግሞ እንዳልኳችሁ ህፃናት ልጃገረዶች ጨፍሩ ላላችሁ ተጠቀሙ። ወንዶች ደግሞ ዛኔ ተለባብሰው ተጠቀሙ። ጦር ነጋሽ አይዘው ወደ ላይ ዘሎ ነው ጨፍሩ። ልክ እንደዚህ ያለ ነው ጨፍሩ። እኛ ሃይላይት ናት። ዋና ደግሞ በደምብ እናሳያችኋለን። ኦኬ ሶስተኛ ደግሞ የምታውቁ በግብርና ነው በአግሪካልቸር። እዚህ ጋር ከዋናው ቤት ጀርባ እንደምታዩት ትንሽ እርሻ ቦታ አለች። እንደዚህ እርሻ ቦታ ላይ እንደምታዩት እንሰት ማለትም ኮባ ብቻ ነው ያለው። እንሰት ደግሞ ለዶርዜ ማህበረሰብ ህይወታቸው ማለት ይቻላል። ምክንያቱም ሁሌ የምንመገበው ምግብ ከዚሁ ከእንሰት ስለምናለ እና የምገርማችሁ ነገር እኛ ዶርዜዎች እንጀራ የምንመገበው በዓመት 3 4 ነው። መስቀል፣ ገና፣ ፋሲካ፣ ጥምቀት ከዛ ውጪ እንጀራ እንመገበው። ምክንያቱም እንደምታውቁት ከፍታ ላይ ስለምንኖር በዛ አጋጣሚ ያገር ጤፍ አይበቅም። ፕላስቲክ ያጤፍ ለኛ ውድም ስለሆነ ሁሌ የምንጠቀመው ከዚሁ የምናገኘው ቆጮ ነው ማለት ነው። ፕላስቲክ አራተኛ የምታውቁ በሽክላ ስራ ነው። ዶርዜ ላይ ከ15 በላይ ጎሳዎች አሉ። ያ ማለት ሁሉም ጎሳ ተከታታይ አይሰራም። ከነዛ ከ15ቶቹ ማለት አንድ ጎሳ አለ፣ መና ተብሎ የሚጠራ ጎሳ አለ። ያ ጎሳ ብቻ ነው ሽክላ የሚሰራው። ልጅ ነው እናትና አባት እንደገና 5 ልጆች አሉ። እኔ ደግሞ ከነሱ ማለት መጨረሻ ልጃቸው ነኝ። አም ዘ ቤቢ እና ዋናው ቤት የሰራው ደግሞ አባቴ ነው። ይሄ ቤት ከተሰራው 35 ዓመት ነው። ሲሰራ ደግሞ 12 ሜትር ነበር። አሁን ኦልሞስት 9 ሜትር ነው። ያ ማለት ይሄ ቤት በ35 ዓመት ውስጥ ስንት ሜትር ነው የተበላ? 3 ሜትር። ብዙ መጥፎ አይደል? እና ደግሞ ለዚህ ቤት አንድ ደስ የሚል ነገር አለ። ያ ደስ የሚል ነገር ምንድነው ካላችሁ አሁን ለምሳሌ ትልቁ ቤት የተሰራበት ግቢ ማለትም ኮምፓውንዱ ለኔ ቤተሰቦች ለመኖር ምቹ ካልሆነ ወይም ቦታ ላይ ምስጦች በጣም ከበዙ እንደገና ደግሞ ቤቱ ለሌላ ፐርፐዝ መጠቀም ከፈለግን እንዳለ ቤቱን ነቅለን ከአንድ ቦታ ወደ ሌላ ቦታ ሙሉ ቤቱን ይዘን መሄድ እንችላለን። እንደነበረ ሆኖ ግን ቤቱ በብዛት ሆኖ ነው የሚሸከሙት። በግምት ከ50 እስከ 60 የሚሆኑ ሰዎች ናቸው የሚሸከሙት። እያንዳንዱ አባወራ ቤት ብትሄዱ የዋናው ቤት መግቢያ እንደዚህ አጭር ነው እና ግን እኛ ቤቱ መጀመሪያ ስንሰራ ከፍ አድርገን መስራት እንችል ነበር እና ስትገምት ለምዶ በራውን ዝቅ አድርገን ይሰራናል። ማናችንም ብለው ነው ስንገባ ሳኑን በግርጃችን ነስተው ነው የምንገባው። አጎምሰን እንገባለን። የዛኔ ለቤቱ ክብር ለፋሚሊዎች ሰላምታ እናቀርባለን ማለት ነው እና በእኛ ባህል ደግሞ ሲገባ ዘም ተብሎ አይገባም። ሳሩ ከይሳሱ ተብሎ ይገባል። እስቲ በሉ ሳሩ ከይሳሱ። ያ ማለት ሰላም ለዚህ ቤት ማለት ነው እና ከዚህ በኋላ ደግሞ ያው ሁላችንም ወደ ውስጥ እንገባለን። ግን ደግሞ ሲገባ ያው ታላቅ ነው ጀምራ ይላል ሳሩ ከይሳሱ ያው ሜቢ እናንተ ሌላ ገጠር አካባቢ ላይ እንደዚህ አይነት ባህላዊ ቤት አይታችሁ ሊሆን ይችላል እና በአጋጣሚ ካያችሁም ያው ከአሽት ቤትና ከዚህኛው ቤት ከውስጡ ለየት የሚያደርግ ነገር ምንድን ነው? ማን ነው? በጣም ጎበዝ። አንድ ልፋቸው ብቻ። እሺ
እሺ ዶርዜ ማህበረሰብ ለቤት ምሰሶ የማይጠቀመው ለምን ይመስላል? ከደም ምን ያስፈልጋል? ሶስት ሪዝኖች አሉ። ሶስት ምክንያቶች አሉ ለቤት ምሰሶ ማንጠቀምበት ለምን ይመስላል? አንደኛው ተንቀሳቃሽ ስለሆነ ምናልባት ነው። በጣም ጎበዝ። አንድ ቤት ምሰሶ ካለው ያን ቤት መውሰድ አይቻልም። ለዛ እሺ ሞክር ይላል ይወራል ደከም ሰፋ ቦታ እንዳይጠበቅ ይሄ ሳሎን ስፔስ እንዲኖረው እሺ ሌላ አሁን አንድ ይቀራል ስፔስ ከምድር ይሰራል ጠንካራ ነው ላይ ጭምር ነው ስለሆነ በሱ ያስፈልጋል ራሱ ቤቱ እንደምታዩት ወጥ ነው የተሰራው ሌላ ከሌላ ጎጆ ቤት ሲሰሩ ወጥ አይሰሩት ይሁን ሀፍ ፓርት በእንጨት ሰርቶ ከላይ የምትገለበጠዋል እሷን ሰፖርት ለማድረግ ነው የሚጠቀመው የኛ ነው ወጥ ነው እንደገና ደግሞ የቤቱ አሰራር እንደምታዩት ኦቫን ነው ኦቫን ሲሆን ደግሞ ያው ማለት አንድ ነገር ሲጣበቅ ህብረት ሲኖረው አቅም ይኖራል ይሄ ተሳስሮ ይሄ እንዳለ ቤንድ አድርጓል ሁሉ ነገር ሶስት ተቀርበው ሶስት መጠቀም እንጂ አልችልም ማለት ነው እሺ በራኩ ሁለት መኝታዎች አሉ እነዛ መኝታዎች ለእንግዳ ናቸው አሁን ለምሳሌ በእኛ ባህል አንድ ሰው ማናውቀው ሰው ቢሆን ራሱ ወደ ሌላ ክፍል ያለ ሜቢ ከመሸበት ያው ከደከመው ሊሆን ይችላል ወደኛ ሊቀርብ ብሎ አሳርፍ ነው ያሳድሩ ብሎ ጠይቀን ከሆነ እዛች ጋር ነው ቆይ ያ ማለት ከቤቱ አባወራ ፍቃድ እስከሚያገኙ ወደዚህ መግባት አይችልም እና የቤቱ አባወራ ወደ ቤቱ እንግዳ እንደመጣ ሳይውቅ ሻይ ቡና የሆነ ነገር ዘጋጅ ነገራቸው ልክ ያ ነገር ሲደርስ ነው እንግዳን ወደ ውስጥ ኢንቫይት የምናደርገው እና ያንን እንግዳ በሩ ጋር የምናቆይበት ፖይንቱ ምንድነው በጋሞ ባህል እንግዳን ባዶ ቤት መጋበዝ ኖር ነው እና እናንተ ደግሞ በሩ ጋር ሳታርፍ ቀጥ ብላችሁ ግባችሁ ለምንድነው ያው አባት ቤት የለም እኔ ደግሞ ያበሳችሁ ቤት ያው ምንም ስልጣን የለኝም ማለት አልችልም ኦሬዲ ስላገባ ወጥቻለሁ ከዚህ እዚህ ኖሮ ያው አዛችሁ ኔክስት ታይም ዶርዜ ቱር ለማድረግ ከመጣችሁ አይኔ ቤት ነው የምትጎበኙት የዛኔ የተወሰነ ደቂቃ ውጭ ላይ በሩ ጋር ቆይቻለሁ ሲቆ ፈሰረ ወደ ሚዘማል ወሰውዳት ሞተስ ማይተና ተላጋ በተቃቂና ዳት አዳ ኢርታታ መሎናይሲ ጋሙጉፋ ማትዛይሲ ታያዶና ዱሲያይሲ ላሞትሶፋ አይያዲሲ ኢርታታ መሎናይሲ ሳሮስ እናቴ ናት ታያዶና ዱሲያይሲ ላሞትሶፋ አይያዲሲ ኧረ ለሽ በጣጥሰው ምን ወሬ እሺ አስበላሽ ሞክር አንዴ ሞራል አሪፍ ነው በተሰችው ኧረ ሞራል La motofa ay yadise ውስጥ ያለው ውሃ ጎርጋዳ ሸክላ ውስጥ ወይም ሳህን ውስጥ እየጨመቀች ውሃውን ከእያንዳንዱ እንትን ላይ ታወጣዋለች እና ካወጣችሁ ኋላ ውሃውን ያወጣችሁ እቃ ውስጥ ለአራት ሳምንት ያህል ለአንድ ወር ያህል ማለት ነው አፍና ታቆያለች እና ከአንድ ወር ላይ ስትከፍተው ይሄ ውሃ ነበር ማለት ነው ይሄ የምታዩት ነገር ከአንድ ወር ላይ ስትከፍተው ይረጋል ሶሊድ ሆኖ እንጠብቃለን ያ ምድር ቡላ ነው ከዛ ልክ ከዚህኛው ላይ ጨምቃ ውሃውን ሲጨርስ ቀሪውን የኛውን በእንሰት በቅጠሉ ይጠቀልልና ይቀበራል ለሶስት ወራት ምክንያቱም እንድብላል ከዛ ይሄ ራሱ ነጭ ይሆናል ይሄ ደግሞ ይረጋል ማለት ነው እና እነዚህ ሁለቱ ነገሮች ውስጣቸው ብዙ አይነት ንጥረ ነገር አላቸው ካልሲየም ካርቦሃይድሬት ፖታሲየም ፋይበር እና ሚነራሎች አሉ ቫይታሚን ቢ እና ቫይታሚን ቢ2 አለ ግራ አጋቧት በእናትህ ጨረሰችም አንዴ ሞራል እሙዬ ታውቃችሁ አንድ ልጅ መስለኝ ከማዶ ጋር ይታያል ብቅል Iraka
ሳሮ ኬትሳሶ አይደለም ሳሮ ሳሮ ነው የሚባለው። ሰላም ሰላም ሳሮ ኬትሳሶ አሁን ሰከም ያው በጣም የሚገርም ነው። ያልጠበቅነው ነገር ነው የሆነው። እንግዳ አቀባበላቸው ወጥ የተቀበሉ መንገድ በቃ እንዴት ነው አዲስ ነገር ነው። የሆነ እውነተኛ የሆነ ሚዲያ ላይ የምታየው የሰው ፍቅር አቀባበልን ያየንበት ነውና በጣም ደስ ይላል። ብሩኬ በጣም ዌል ኦርጋናይዝድ የሆነ ነገር ነው። እድገት አለው። እኔ ከዚህ በፊት አንድ መጥቼ ነበረ፣ ግን እንደዚህ አይነት መልኩ አልነበረ የምትነግራቸው እና አሁን በጣም በቃ የሆነ ቱሪስት እንዲመጣ እየተሰራበት ያለ ነገር ነው ያየሁት። በደንብ የሰሩት ነገር ደስ የሚል ነገር ነው። ቀጥሉበት እንላለን። እኛም ደግሞ መምጣታችንን አናቆም። ታላቅ ነው